አየሽ አይደል ማምዬ፣ ምንም እኮ እንደ ባል አታከብረኝም። አንዴ አንቺ ባሌና ቃል እንዴ በደንብ ንገሩልኝ ማዘር፣ እንዴት እንደተሰማኝ ልነግሮት አልችልም። ወይ ልጄን እኔን ምን ነው እንዴ? አንቺ ግን ምን ነው ይሄንን ልጅ እንደ እንጀራ ሚስት ሆንሽበት እኮ። ኧረ ጨዋታ ስነ ስርዓት ይኑራችሁ እንጂ እናንተ ምንድን ነው የምትሆኑት? እሺ አለማየሁ። ማን አለማየሁ ምን ነው? ማንን ነው አለማየሁ? አንቺ አንተን ነው እንዴ? አለማየሁን ወደ አሌክስ በጥበብ እንደምንም ስቀይሩልህ እውነት መሰለ እንዴ? አንቺ ለምንድን ነው የምትንከባከቢው? የኢዛና እናት አለቻ እንዴ? ከሷ ጋር እኮ አይስማማም ታውቂ እንዴ? ለመስማማት ይሞክራ። አንቺ ለምንድን ነው የምትቸገሪ? ኧረ እኔ አልተቸገርኩም፣ አታስብ። እንዳንቺ አይነት ሴት ከተገኘች መቼም መታደል ነው። ኧረ እውነቴን ነው እኮ። ከምንም ነገር በላይ ደግሞ ስራሽ ደስ ይላል። ለምቻ ቅስቀሳ መሆኑ። ኧረ እንደዛ አይደለም። ለማንኛውም እኔ ባልልኝ። እውነት? አዎ። ምን ነው በጣም ተገረምክ? ሀሩዬ እኮ ምላሷ ነው እንጂ ልቧ ንጹህ ነው። አቤት ሀሩዬ፣ ግን የያዝኩሽ ቀን ግን የያዝከኝ ቀን ምን ዋጋሽን ነው የምሰጥሽ። እውነት መቅዲ ልታስጠይኝ ነው። ዊ አንቺ ከጠላሽ ማን ሊያበላኝ ነው? ማን ሊያጠጣኝ ነው? ቹቻ ሀሩ ላይ በቃ ሙድ ያዘባት ስላችሁ፣ ኧረ በግድንግድ ነው ሙድ ያዘባት። ይቻላል እንዴ እንደዚህ ይቻላል ወይ? የኢዛና እናት ግን ከባድ ሴት። አያችሁ ግን ምክሯን እንዴት አትረጅው? ፍቅር እኮ ነው እያለች ልጇን በዚህ በኩል ታሰቃያለች፣ ይሄኛውን ደግሞ ልጅቷን ስለምጠላት ታያይዛለች። ያንቺስ ከፋ። ኧረ ያንቺስ ከፋ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማብለን ትንሿ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቹቻን እኔ እንከባከበዋለሁ ብላ ስታወራ እንዴ ለምን ትንከባከቢዋለሽ? አንቺ እንዴት ትንከባከቢዋለሽ? ጓደኛችሁ አይደለ? እኔ ችግር የለውም እንከባከበዋለሁ። አይቻልም፣ አትንከባከቢው። እሱን ስለማታውቂው ነው። እሱ ነውረኛ ነው። ኧረ ይመች። አብራችሁ ነው የምትተኙ? ስቃዩን በላ በሀሳብ ወቃ ስቃዩን በላ። ይህን ያለው ቹቻ የሚያሳቅቃችሁ፣ ይህን ያለው ቹቻን የምትፈሩት ለምን ታውቃላችሁ? እንደዚህ የሚፈሩት ቹቻ በጣም ተጫዋች ነው። በጣም ሰው ይቀርባል ማለት ይሄ እንትን አይልም፣ አይፈራም። ገብቷችኋል አላችሁ የፈለኩት ነገር። ኢቭን ባህሩ እንኳን ማየት ትችላላችሁ። ባህሩን እንኳን ያልፈራ ሰውዬ እኑን ሊፈራ አይችልም። ሲጀመር እያያችሁ ነው፣ ግንባሯን ምናምን እንትን እያደረገ ሲስማት ምናምን ታያላችሁ ብዙ ጊዜ። እና በቃ ኖርማል ነው ለሱ ይሄ። ምን ብዬ ልንገራችሁ፣ አያካብድም ነገሮችን። እና ለዛ ነው እንግዲህ ጓደኛው እንደዚህ የተሳቀቀው። ለማንኛውም ግን ይመቸው ብያለች። ቡቻ በቃ ትችላለህ፣ የምሬ ነው። ቡቻ በትላንትናው ክፍል ጀለሶችን ሲያባራቸው ነበረ። ማለት የቹቻን የመቱትን ልጆች እንዳለ በቃ ሲያሳድዳቸው ነበረ፣ ግን አልተሳካለትም። ጥሩ ሀሳብ አምጥተዋል። አንድ በአንድ ማስቀየም ብለዋል። እንግዲህ እስኪ እንዴት አድርገው እንደሚያስቀይሙ እናያለን ከወይዘሪት መቅዲ ጋር። መቅዲ ግን ምን ሆና ነው ከነሱ ጋር እንደዚህ ሰላምና እርቅ ያወረደችው? የሆነ ፎንቃ ምናምን የገባላት አይመስላችሁ? አላስፎገረችውም እንጂ የሆነ ዱብና እዳ ነገር አለ። እኔ እንደዛ ነው የሚሰማኝ። በቃ ማለት የሆነ ፍቅር ቢጤ እንዳላት ነው የሚሰማኝ። የምሬ ነው። ኢዛና እንደሆነ ረስተዋለች። ከኢዛና ጋር ያላት ነገር ጭራሽ እርግፍ አድርጋ ትተዋለች። ስለዚህ የሆነ ሰው ወዳለች ብዬ ነው የማስበው። ከመካከላቸው ወይም ደግሞ ከጀማው አንዱን አፍቅራለች የሚል ሀሳብ አለ። ከስህተቱ የማይማር አንዳንድ ሰው ደግሞ አሁንም ነገሩን እያወሳሰበ ቀጥሏል። ትንሿን በጣም ስለማፍቅራት ትንሿን የኔን ማድረግ እፈልጋለሁ እና አግዙኝ፣ የፈለጋችሁትን ከፍላችኋለሁ ብሎ ሲቀባጥር ነበር። ይቻላል እንደዚህ ጋይስ? ይቻላል ወይ? አይከብድም? በቃ ካልወደደች እኮ ካልወደደች ነው። አንተ ስለወደድካት ብቻ ምንድን ነው? እሺ እንዴት አድርገውስ ነው እነሱ የሚያሳምኑት? እነሱ ሲጀመር ያው ልጆቹ አጭቤ ስለሆኑ ዝም ብለው ብር መቀፍተል ነው ብዬ ነው ማስበው። እና ትንሽ ከበድ የሚል ነገር እንዳለ ነው የሚሰማኝ። ትንሿም ያታውቃታላችሁ ባህሪዋ እንደዚህ በቀላሉ የሚጨበጥ አይነት ባህሪ የላትም። ትንሿን ነኩ ማለት ደግሞ እንዳለ ጀለሶች በቃ ሲጀመር አሁን በቹቻ ራሱ የሚፋቱት አይደለም። ወደ ትንሿ ከመጡ ደግሞ ኢዛና የሚጨመራል። በቃ ነገሩ ሁላ ድብልቅልቅ ነው የሚለው ማለት ነው። አሪፍ ነገሮችን እናያለን ብዬ ተስፋ አደርጋለሁ በዚህኛው ክፍል ወይም ደግሞ በሚመጣው ክፍሎች ማለት ነው። ከዛ በዘለለ ትናንት በነበረው ክፍል
ፈታ ሲያደርገን የነበረው በቃ ቹቻና ማዘር ናቸው አይደለ? የኢዛና እናትና ቹቻ በቃ ሰግጠው አንድ ሆነዋል። ስትራራ ልጄ 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 ስትላት ሆዷ ሲንዘፈዘፍ አያቸው አይደለ? የኢዛና እናት ውይ እሱ ሴትዮ ግን ለተንኮል ማን ብሎት ከተንኮል ጋር ነው እንደ የተፈጠሩት። እንደ አፈጣጠራችን ንጹህ ሆነን ነው ምንም ማናቅ ነው ባዷችንን የመጣ ነው። እርሱ ግን ከማን ነው የተማሩት? ይህን ሁሉ ሙድ መያዝ፣ ይህን ሁሉ ማላገጥ ኬት አመጡት? አይ አብዬ ያለመኖሩት ብዙ ጉዳ አመለጡት። የምሬን ነው የምላችሁ። እንዲህ ስግጥ ብላ በቃ ለቹችን አረገን እኮ በቃ ከታች ላይ ያረገቻት። እንዴ ፍቅር እኮ ነው። እንዴት ነው እንደዚህ ያላለችው አለ እንዴ? ያላለችው አለ። ዞር ብላችሁ መለስ ብላችሁ ሀሳብ ብታደርጉ ደግሞ ኢዛናን ምን ስትለው እንደምትውል ኢዛናን ምን እያለችው እንደነበረ ኢዛናንና ትንሿን ለማፋታት ምን እያደረገች እንደምትውል እናንተ ታውቁታላችሁ። ያንቺስ ከፋ ራራራራራራ በሉ። በጣም ነው የምወዳችሁ። ፍሬንካችሁ እነዙ አልፋችሁ ሊሳካላችሁ ይመርባችሁ። ቀናችሁ ሮሌታችሁ ብሩ ይሆንላችሁ ያልኩኝ ነገር የተሰናበትኳችሁ። መልካም ጊዜ። ፒስ። አይቱቻ እንደው ምን ይሻልሃል? በቃ ብሄድክበት ሁሉ የምትሰበረው አንተ፣ የምትመተው አንተ። ኧረ ተው። ይህ ልጅ ሰባብራችሁ ልለቁ ነው እንዴ? በሁሉም በሴቱም በወንዱም። ኧረ ተው። ለነገሩ እኮ ከጀማው መሀል በጣም የሚወደድ ሰው ደግሞ በቃ ሁሌ ተጠቂ ነው። እንዴት ናችሁ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል በደንብ ዘልቆ የታየው የሀረግና የቡቻ ፍቅር ነው አይደለ? በቃ ሁለቱ ብቻቸው ደቀሎ የራሳቸውን አለም ሲቀጩ ነበረ። በቃ ቡቻ ከራሱ ታሪክ ጀምሮ በቃ ሲያወራ ሲያጫውታት ነበረ። ብቻ አሪፍ የመታወቅ ጊዜ ነበራቸው። እንደገና ደግሞ ፍቅረኛ ያለሽ ጥያቄ ውስጥ ገብተው ነበረ። ብቻ የሁለቱ ሲን ያምር ነበር አይደለ ጋይስ? የሆነ ቀለል ያለ እና ደግሞ ደስ የሚል አይነት ድባብ ነበረው ብቻ ሁለቱ ጋር የነበረው ቆይታና ከዛ በዘለለ ለየት ቢለው ነገር ኳስ ጨዋታው ላይ የነበረው ነገር ነው። ይቻላል እንደዚህ ጋይስ። ዳኛው የት አለ? ዳኛው የት ነው ያለው ጋይስ? አጫዋቹ የመሃል ዳኛ የት ነው ያለው? ቀይ የለም፣ ቢጫ የለም፣ ጥቁር የለም፣ ሰማያዊ የለም። ኧረ ተውን እንዴ! ቢያንስ መቅዲን ዳኛ አታረጓትም? እንደው ወይ ጆሲ የሆነ አንድ ሰው እኮ ዳኛ መሆን ነበረበት እንዴ! ይሄ ረበስማ ይሄማ ከባድ ነው። እንደ እውነቱ ከባድ ጨዋታ ነበረ። ጎል ምናምንም አይተናል። ጥሩ ነበረ የነበረው ሁኔታ። እንደውም ኳሱ ሳይኖር ዝም ብሎ ተሰብሯል ብሎ ያሳዩናል ብዬ ፈርቼ ነበረ፣ ግን ያ ነገር አልሆነም። ግን ልጁ የተመታበት አመታት ትክክል አልነበረም። የሆነ ጠብቀው ተዘጋጅተው ከኳስ ጋር ቢሆን አሪፍ ነበረ። ከኳስ ጋር አስመስለው ከዛ በኋላ ደግሞ ለሁለት ቢመቱት በጣም የተሻለ እና ውብ ማድረግ ይችሉ ነበረ። አሁን ግን በቃ ዝም ብሎ መቱት፣ ከዛ ሄዶ አንዱ እዛው ረገጠው። እንደዛ ከሚሆን ከኳስ ጋር አንደኛው ያነጥፈዋል፣ እዛው ደግሞ ኳስ መስሉት አንደኛው ይደግመዋል። እንደዛ ቢሆን ኑሮ ሳያስመስሉ መቱ ይባል ነበርና ጥሩ ይሆን ነበረ። ከዛ ውጭ ደግሞ እንደዛ ነገር ከተፈጠረ በኋላ ለመደባደብ አይነት ነገር አስበው ነበረ ወይ በደንብ አልተሯሯጡ። ብቻ የሆነ ቀዝቀዝ ያለ ነገር ነበረ። ሜቢ ትምህርት ቤት ውስጥ ስለነበራችሁ ሊሆን ይችላል። አይ ዶንት ኖ አላቅም። ብቻ ነፃነታችሁ ተይዞ ነበር። እንደ እውነቱ ከኳስ ግጥሚያ በፊት እነ ጆሲ አሪፍ ሲሮጡ ነበረ። መቅዲ ግን በቃ ሁሉንም አትፈራም። ባለፈው ድብድብ አድርጋችኋለች። ባለፈው ጸብ ተጣልተዋል አይደለ? አሁን ሄዳ ሁሉም ፊት ሄዳ በስነስርዓት ታወራለች። ያንቺስ ከፋ የምር አንቺ በቃ ምንም አትፈሪም። እንደው ኧረ ምን ይሻልሻል መቅዲ፣ ኧረ ምን ይሻልሻል፣ ኧረ የመቅዲ ያለ ልል ነው በቃ እንዴ። ያንቺስ ከፋ እኮ ከፋ፣ የምሬን ነው የምልሽ ከፋ። መቅዲ እውነት ተስተካከይ። ጆሲ ደግሞ ጭራሽ ከልጆቹ ጋር ለመስራት ሀሳብ ብቻ ሳይሆን ወደ ድርጊት ገብቷል። ገንዘብ ለመክፈልም አስቧል። በብዙ ዶላሮች ከፍሎ እንግዲህ እነሱን ጀማዎች የራሱ ሊያደርግ ነው። ወይም ደግሞ አዲሱን ተማሪዎች ጀማ ሙሉ ለሙሉ ለራሱ አድርጎ እንደፈለገ ሊጠቀምባቸው ነው። ያ ማለት ደግሞ ቤተሰቡን ለመረበሽ ነው ማለት ነው።
ኢዛናን ጨምሮ እንዲሁም ደግሞ ሉል እና ሉል ጀማን እንዳለ ለመረበሽ ወይም ደግሞ እነሱን ለመጉዳት አይነት ነገር ነው የሚሄደው ወይም ደግሞ ሀሳቡ ያ ነው፣ አላማው ያ ነው። እሱ ብቻ ሳይሆን ቡቻንም ይመለከታል ይሄ ነገር። ከባድ ክፍሎች ከፊት እንዳሉ አይነት ነገር እየተሰማኝ ነው። ግን ያው ያን ያህል ከበድ ያለ ነገር እናያለን ብዬ እኔ አላስብም። በስተመጨረሻ ላይ ግን የኢዛና እናት በቃ ፈታ አረገችን፣ ፈታ ማለት ነው። እንዴ እንደዚህ ነው እንዴ መኳኳል ጋይስ? እርሶ ሴትዮ ግን ምን ሆነው ነው? እርሶ ሴትዮ ምን ሆነው ነው? መኳኳል እንደዚህ ነው እንዴ? ስራ ያጣሱ እኮ ብዙ ነገር ያሳስበዋል፣ ብዙ ነገር ይሰራል። የምሬ ነው የምላችሁ። አሁን እቺ ጉንዳን የምታክል ሴትዮ ምን ልሁን ነው የምትለንሽ? ሁሉም ደግሞ ደነበሩ። ወይኔ ትንሹ አለመመታትሽ ግን ትንሹ መቀለል ነበረበት። የምሬ ነው። በቃ ይሄ ቀልድ አያስችለውም፣ ምላስ አያስችለውም አይደለ? ዝም ብሎ ከሚያለቅስ እረርሶ ሴትዮ ናም ብሎ የሆነ ነገር መናገር ነበረበት፣ ጣል ለማድረግ ነበረበት። አንተ ተሰብረህም ምላስ አያርፍም መባል ነበረበት ብዬ አስባለሁ። እንደዚህ አይነት ነገር ብናይ ጥሩ ነበረ። ትንሽ ኮሚክ ወይም ደግሞ ፈታ ያደርገን ነበር ብዬ አስባለሁ። እና ጥሩ ነገር ነበረ የፈጠሩት ማዘር። እውነት ለመናገር ብቻ ፈታ አድርገውናል እንደ እውነቱ ማዘር። ግን መጨረሻ ላይ ትንሽ ቹቻ ቢጨመርበት ነው በደንብ ያበደ ይሆን ነበር። ግን እኔ መኳኳል እንደዚህ ነው ጋይስ? ለካ እንደዚህ ነው። እኔ እኮ የሆነ ምንድነው ይሄ እንደ ሎሽን ስትቀቡ እንዴት በቃ እንደ ሎሽን እንደዚህ ስትቀብታችሁ በቃ የሚስተካከል መስሎኝ ነበር። ለካ እንደዚህ ተለጉዶ ነው እንደ ስትኮ ማለት ነው። ስለዚህ አሁን እኔ በዚህ ጋር የጎደለችዋን ፊቴን እዚህ ጋር ስትኮ ድፍና አድርጌ ይሄን እንደዚች ጋር ያለችዋን ሞላት አለው ማለት ነው። ሞላት አለው። እዚህ ጋር የምታያችሁን ይሄ የቡኩር ነጠብጣብ ደግሞ ቀባውና ሞሉ አለው ማለት ነው። ከዛ ሌላ ሰው ሌላ ቅርጽ ከዛ ጠዋት ስትነሱ ወይ ትላላችሁ። የእናንተ እስከፍ ሴቶች ከፋ ይናት። ለማንኛውም እዚህ ጋር ይብቅ። በጣም ወዳችኋለሁ። ክፉንካችሁ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ጉሌታችሁ ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። አረ ሰዎች የኢዛና እናት ምን እየሆነች ነው? ረችን ሴትዮ አንድ ሚላት ጠፋ። አንድ አትሉኝም ኮሜንት ላይ? የምሬኖች ሴትዮ በዚህ ከቀጠለች ሌላ ነገር ነው የምታመጣው። አሁንስ ያቀደችው ምንድን ነው ያሰበችው? እኔ ግን ያው ድራማ ላይ ብዙ ጊዜ የማይጠፋው ይሄ የመተት የጠንቋይ ምናምን ቤት ነው፣ እሱ ነው የማይጠፋው። እና እሱን ነገር ያሰበች ይመስለኛል። የመስተፋቅር ነው የሚባለው ነገር በሆነ መድኃኒት ብቻ ይደረግና ይሰጣቸዋል፣ ወይ በምግብ ይሰጣቸዋል። ከዛ እነሱ ሳይፈልጉ እርስ በርሳቸው ይዋደዳሉ። ገብቷችኋል አይደላችሁ? የፈለጉት እንደዚህ አይነት ነገር የምታሳየን ይመስለኛል በቀጣይ ክፍል እንጂ አሁንም ደግሞ ሌላ ነገር ታመጣለች ብዬ አላስብም። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ልዩ እናደርጋለን። በቀጣይ ክፍል ምን ይፈጠር ይችላል? አንዳንድ ጉዳዮችን ጀባ እመላችሁ ይሆናል። ትንሿ በትናንትናው ክፍል አሪፍ አይነት ነበረ። በተለይ ደግሞ የይዙ እናት የሰራችው ነገር በቃ ደግነቱ ምንም አልተፈጠረም። ጀግና ኢዛና ጀግና፣ እውነት አደነኩ። እሷ ምንም የማትሰማበት እንዳትሰማ አድርጋ እሷን አደነዘዘቻት። ለሱ ደግሞ ስሜቱን እንዲል በቃ እንዲያነሳሳው። ከባድ ሰው ነች፣ ከባድ ሰው የምሬ ነው። እንዲህ በስመ አብ የሆነ እንትን ቢኖረው ኖሮ ገብቷችኋል አይደላችሁ? የፈለኩት ይሄ የተለየ ስሜት ትንሽ እንኳን ትንሽ የሰናፍጭ ያክል የተለየ ስሜት ቢኖረው ኖሮ ኢዛና ለዛች ልጅ በእርግጠኝነት ይሳሳታል። ግን ፍጹም እንደ እህቱ የሚያየት ከሆነ ምንም አይነት ነገር ሊፈጠር አይችልም። ብቻ ይሄ አልፏል። ቀጣይ ላይ ግን ከባድ ነገር ይመጣል ብዬ አስባለሁ። እንደገና ደግሞ ግጥሚያ ምናምን ተብሏል። እስኪ ግጥሚያውን ደግሞ እኔና ፈታን በርበት። የባለፈውን ቦክሲንጉን አይተናል። እንግዲህ ሁሉም ፈታ አድርገውን ነበረ። ከዚህ በፊት በነበረው ሪቪው ስለተናገርኩ እሱን ነገር አልደጋግመውም። ግን የአሁኑን ግጥሚያ ደግሞ አይተን እስኪ የሚፈጠረውን አብረን እናያለን። እኑን ደግሞ ጆፌ ጥሎባታል። በቃ በዚህ ሳልፍ ነው እያለ እኑን ትሮልኝ ነው። ወይ ፍቅር እኮ እንደዚህ ነው። በቃ የሆነ ይሄ ምንድነው እንደ ፓራሲታሞል ወይም ደግሞ የሆነ ለምሳሌ መድኃኒት ስታዝላችሁ ሰዓቷን ጠብቃችሁ ትወስዳላችሁ አይደለ? ሰው ልክ እንደዛ ነው። በቃ
የሆነ ትምህርት ቤት ከመግባታችሁ ፊት አየት ሾፍ አድርጋችሁ የሆነ ቦታ ከመሄድ ሾፍ አድርጋችሁ ወደ ቤት ከመሄዳችሁ ፊት ማታ ሾፍ አድርጋችሁ ሲሆን ካልሆነ ትንሽ ከባሮ ጭንቀቱ እና እኔ አልፈርድበትም። ግን እሷም የወደደችው ይመስለኛል። የሆነ ደስ የሚል ነገር አለ አይደለ? እሷ ጋም እሱ ጋር እሱ ያው መጀመሪያ ወዷታል፣ ግን እሷ ጋም የሆነ ደስ የሚል አይነት ነገር እንዳለው ይሰማኛል። እናንተ እንደዛ አይሰማችሁም ጋይስ? እንዴት ነው እያሰባችሁ ያላችሁ? እኔ እንደዛ ነው እየተሰማኝ ያለው። ቹቻ ከሀሩፍ ጋር እንግዲህ ያላቸው ነገር ምንም ማድረግ አይቻልም። በአሁኑ አልተሳካም። ቹቻ አልተሳካለትም። ሙጭልፍ ነው አይኑ እያየ ሙጭልፍ። እሱም ብሏል እኮ በጠራራ ፀሐይ ይዤ መጥቼ ያለ ሞጨለፈኝ ያለ እና እንደዛው እንዳለ ይኸው ተሞጭልፏል። ሀሩም ቡቻን አገናኙኝ እያለች ነው። ሌላ ስም አውጥታለታለች ደግሞ። ጥሩ ነው። ከቡቻ ጋር ያላችሁ ነገር ጥሩ ነው። መቅዲ በቃ ምላሷ ውይ መቅዲ ውይ አንቺ ከባድ ነሽ። ትናንት ደግሞ ስፖርት ሲሰሩ የነበሩበት ታይም ላይ ዋይ አሁን ነበረ መቆጥቆጥ ነበር ማለት ነው። መቆጥቆጥ አይዶን አላውቅም። ይሄ ባለፈው የሆነ ሰዓት ላይ ትዝ ይላችኋል። ቹቻ ይዞ የቆነጠጣት ታይም የዛኔ ለቁንጥጫ አይመችም። ቁንጣ አድርጋ ለስፖርት የመጣች ለስ ግን በትናንትናው ክፍል ለቁንጥጫ ታፏ ስር በቃ ይሄ ምስሊክ አድርጋችሁ ለመልቀቅ ይመቻል እንዴ! ኧረ መቅቤት ነው በልክ አድርጊው። ኧረ አንቺ ሴትዮ ተይ እንግዲህ መቼ በቃ በራሷ ዓለም ነው የምትኖረው። በራሷ ዓለም ማለት ማጥፋት የምትፈልገውን ታጠፋለች። ጥፋት እንደሆነ እያወቀች ነው የምታደርገው። ካልፈለገች ደግሞ ኖርማል በቃ እንደፈለጋት ነው። ነፃነት ያላት ደግሞ ከይዙ እናት ጋር ስታወራ በቃ እኑ ምናምን አለች። ስለ እኑ ደግሞ አወራች። አንቺ አንዴ ካየሻት እኮ በቃ ጥሩ አይደለም። የመቅዲ ከባድ ነው። የመቅዲ እንደሆነቱ ከባድ ነው። ከምሬን ነው የምላችሁ። ለማንኛውም የተለየ ነገር ከዚህ ውጭ ያለ ብዬ አላስብም። በትናንትና ክፍል እንደው የረሳሁት የዘለልኩት ነገር ካለ ኮሜንት ላይ አስቀምጦልኝ። የጆሲ ተብዬው ደግሞ ዝም ብሎ በቃ ትንሿን እያጨናነቃት ነው። ኢዛና ያገኘ ዕለት ግን ማለቂያ ነው። በቃ ሰባብሮ ነው የሚለቅ። በዚህ ቁመት አንዴ ከስር ከጠረበ ዘብ ነው በቃ መነሳት የለም። አባቴ ድቅቅ ብለ ነው የምትቀረው። ስለዚህ አስብበት እያልኩ ነው። ለማንኛውም በጣም ወዳችኋለሁ። ካችሁ ሁሉን ዘርፏችሁ ሊሳካላችሁ መርባችሁ ቀናችሁን ብሩ ሌታችሁን ብሩ ይሆንላችሁ እያልኩ በተሰናበትኳችሁ በድጋሚ መልካም በዓል ይሆንላችሁ። ቻው። አረ ጀማው ተጠባጠበ ምላችሁ ተጠባጠበ። ኧረ በሳቅ ሞትኩ በሳቅ። ይቻላል እንዴ? እንደዚህ ይቻላል? ይሄ እኮ የሁላችሁ የሶስተኛ ክፍል 2ኛ ክፍል 1ኛ ክፍል ተማሪዎች እርግጫ የሚባል ጨዋታ ነበር ድሮ አይደለ? እሱን ሲጫወቱ ነው የመሰለኝ እንጂ ይሄ እንደው ጥብጥብ አይመስልም። እንዴት ነው ነገሩ? አይ መቅዲን ደግሞ ካራቴ ምናምን አሏት። እንዲህ ዞራ እንደ አህያ እየተራገጠች ካራቴ ትሏታላችሁ። ኧረ እባካችሁ ተውኝ። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ ግን ወርድባችኋል። የምሬን ነው ምላችሁ። የዛሬው ክፍል አዝናኝም ነበረ፣ በጣም አስቂኝም ነበረ። አዝናኙ ካላችሁን ቹቻ በቃ ሲያዝናናን ነበረ። እንደተለመደው እያዝናናን ቀጥሏል። ሁለተኛው ግን መግቢያ ላይ ያልኳችሁ አስቂኙ ያልኳችሁ ካራቴዎቹ አሳቁኝ። በቃ ፈታን ያደረጉኝ፣ ድንቅን ያሉኝ ማለት ወይ የካራቴውን አይነት ብታስቀሩት የተሻለ ይሆናል ብዬ አስባለሁ። አብሬሽን አሁን በደንብ ብትጠቀሙበት አብሬሽ የተሻለ ነገር ሲያሳየን ነበረ። የእግር አነሳሱ ምናምን ፐርፌክት አይነት ነገር ነው ማለት ፐርፌክትም አይባልም፣ ግን ከነሱ ሁሉ የተሻለ አይነት የእግር አነሳስ ስላለው ካራቴው ላይ አብሬሽን ብትጠቀሙ። ሌሎቹ ደግሞ አለ አይደለ የሆነ ሰልፍ ዲፌንስ ብሎክ እያደረጉ ምናምን እየተከላከሉ ከዛ በኋላ ቡጢ ምናምን አይነት ነገር ብናይ የተሻለ ጥሩ ውበት ይኖሩ ነበር። አሁን እዚህ ጋር እርግጫ እዛም እርግጫ ሆነና እንትን ሆነ። መቅዲን ደግሞ ጭራሽ በካራቴ ሙድ ልታነሷት አይገባም ነበር። በደንብ አልተሰራም። እሱ ነገር ላይ በጣም ይቀራል። የምሬ ነው። በደንብ ብትሰሩ ትችሉታላችሁ። ይሰራል ደግሞ ያን ያህል እግር ከፍ ማድረግም አይጠበቅባችሁም።
ላይክ ፋይቲንግ ለመስራት ይህን ያህል እንትን ማለት አይጠበቅባችሁም። ዋናው ነገር መጠበብና ቴክኒኮቹን ማወቅ ነው። ብሎክ አደራረቡን ጀስት ተነጋግራችሁ ነው የምትሰሩት። እኔም ከዚህ በፊት ስሰራ ስለነበረ ነው እና እንደዚህ አይነት ትሪቶቹን ተነጋግራችሁ እኔ እንደዚህ ሳረግ አንተ እንደዚህ ታረጋለህ ተብሎ ነው የሚሰራው። ሪል ፋይት ካልሆነ በስተቀር ማለት ነው። ሪል ፋይት ሲሆን በቃ ሪል ፋይት ነው፣ ሪል ነው፣ የምትመታውም እውነት ነው። ይሄ ግን አክት ስለሆነ አክቲንግ ላይ ስለሆነ ያሉት አክቲንጉ ሲሰራ ምን ነበር ስሙ ራሱ ጠፍቶኛል። ስም አለው ለብቻ የሆነ እና ተለማምዳችሁ ነው አወዳደቁ ሁሉ ተምራችሁ ነው ተለማምዳችሁ ነው እና እሱን ነገር ቢስተካከል በጣም በአሪፉ ተሰሩት ነበረ ያስባለሁ። እሱ ነገሩ ቅር ብሎኛል። ከዛ ውጭ ቹቻ ተቀምጧል፣ ሀሩ ተቀምጧል። በቃ ሀሩ ቻው ቻው ሀሩ ሀሩ ግን እንዴት ነው ነገሩ? እንዴት ነው ያልገባኝ? እውነት ለመናገር ሀሩ ታዘበሻለሁ እንዴ ቹቻን ፈንግለሽ ወደዚህ ለነገሩ እሱም ብሏል እኮ በጠራራ ሳይ ታረገብኝ ብሏል። በላብኝ ያለ እኮ በቃ አይ ቹቻ ብሎ ሲያቅተው እኔ ሴትና ምንድን አይወጣልኝም ያለው ብቻ የሆነ ነገር ብሏል። ይመች እንግዲህ በቀጣይ ክፍል ምን እንደሚፈጠር እናያለን። አሁን ቹቻ ወደ እኑ ዞር የማለት አድማሚ ያሳይቶናል እና እስኪ እናየዋለን። እኔ ግን መቅዲ ከነዚህ ጀማ መካከል ለሆነ ሰው ፍቅረኛ የምትሆን መስሎኛል። የምሬ ነው። አሁን ተቀራርበዋል። ገብቷቸዋል አይደለ? ይሄ የጀመሩትን ነገር አብረው ነው በቃ የሚያደርጉት። ከዚህ በኋላ እነሱ ተቀራርበዋል ወይም ደግሞ የእነሱ ጀማ ሆናለች ለጊዜውም ቢሆን። ነገር ግን በዚህ መሀል ወይም ደግሞ በዚህ ጉዳይ ውስጥ በዚህ ሂደት ውስጥ የሆነን ሰው ታፈቅርና መቅዲ የምር ትቀየራለች ብዬ አስባለሁ። እንደዚህ አይነት ነገር የምናይ ይመስለኛል። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመቀጠል እኑን ሳላመሰግናት አላልፍም። እኑ ለትንሿ በጣም ክፉ ትሆናለች ብለን አስበን ነበር። እኑ እንደተጠበቀችው ያለች ዋው! ግን ይቺ ጃርት የሆነ ሴትዮ ብላ የሆነ ሰዓት ላይ ማስቀየሩ አይቀርም ሀሳቧ። ምክንያቱም በጣም እያስጨነቀቻት ቀን በቀን ታስጨንቃት። እኔ አይ ቲንክ ይመስለኛል የአብዬ አደራ እንዲሁም ደግሞ ኢዛና እና እሷ ያላቸው ነገር ምናምን ስታይ በቃ ልጅቷ አልፈለገችም ብዬ ነው ማስበው። እና ግን እንደዚሁ ከቀጠለ ወደፊት ቅናት የሚባል ነገር አለ። ምክንያቱም ከእሱ ጋር በጣም ስለሚቀራረቡ ሴት ልጅ ደግሞ ተቀናለች። ይሄ ነገር አለ። ከዛ እናትየዋ በጣም ታስጨንቃታለች። ያ ነገር ሲደረግ ሀሳቧን ልትቀይር ትችላለች የሚል ሀሳብ አለኝ። ማለትም ትንሿ ላይ ክፉ ለመሆን ታስባለች ብዬ ነው ማስበው። እንደዚሁ በቀጠለ ወይም ደግሞ እውነታውን ይዙ ካልሰማ ማለት ነው። ከዛ በዘለለ ያለው ነገር እንግዲህ ትናንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ብቻ አሪፍ ነበረ። በከፋ በጎደል ምናምን እንደዛ የሚባል ቋንቋ ለጣፋብኝ። ዞሮ ያው ፈታ እያደረገን ነው። ዋናው ነገር መዝናናታችን ነው። ቁም ነገርም አለው። ከዛ በዘለለ ደግሞ በደንብ ያዝናናናል። አሁን በዚህ ሰዓት አብዛኛው ሰው መዝናናት ነው የሚፈልገው። በዚህ የሚሰማው ጥሩ አይደለም፣ በዛ የሚሰማው ጥሩ አይደለም፣ ቲክቶክ ስክሮል ስታደርጉ ጥሩ አይደለም። ስለዚህ የሆነ ቦታ ገብት ብላችሁ የምትስቁበት ነው። ገብቷችሁ ላይ ብዙ ተንኮል ምናምን ያልበዛበት በደንብ ስቃችሁ ፈታ ብላችሁ የምትወጡበት ቦታ ነው የሚፈልገው እና አንደኛ ለዚህ ነገር ትንሿ ተከታታይ ድራማ አንደኛ ብያለሁ። ቅድም ያልኳችሁን ነገር ተስተካከል አሪፍ ነው። ከዚህ በዘለለ የተለየ ሀሳብ የለኝም። እናንተ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ሀረግዬ ሌላ ሌቭል ውስጥ ገብታለች። ወይኔ ቹቻ ጉድሽን አላየሽ? ቹቻ አየር ላይ ነው በቃ የተበላው። የምሬን ነው የምላችሁ። አይ ቹቻ እኔን ወንድም እኔን በጠራራ ፀሐይ እንዴ ሀረግ በቃ እንዴ ሀረግ ግን ቹቻን አንተ ኩያን ፈልግ ብለሹ እንዴት ነው ይሄኛው ስኩያሽ ነው ግን እንዴት ነው ነገሩ? እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ትንሿን አብረን ፈታ እያልን ሪቪው እናደርገዋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።